ባለትዳር ወንዶችን ሴቶች ለምን የሚፈልጓቸው ይመስላችኋል? ወይ ደግሞ ባለትዳር ሴትን ወንድ ልጅ ለምን የሚፈልግ ይመስላችኋል? ምክንያቱ ይሄ ነው። አብዛኛው ሰው መስራት አይፈልግም። የሚያገባውን ሰው ላይ ምንም አይነት ኢነርጂ ማውጣት አይፈልግም። የሆነ ተስተካክሎ ያየው ላይ ነው ያ ቢሆን የኔ ህይወት ላይ ያ ሰው ቢሆን ብሎ ማሰብ ይፈልጋል። እና አብዛኛው ወጣት ባለትዳር ወንድና ባለትዳር ሴት ይፈልጋል። ለምንድን ነው? ሲያየው ውጭ ካለው የተሻለ መስሎ ስለታየው ነው። ግን እነዛም ባለትዳር ሰዎች እኮ ለመጋባት ብዙ ተለፍቶባቸዋል። ስለዚህ ሁሉም ሰው የራሱን የሆነ ሰው ሰርቶ ማግባት አለበት በራሱ ጸባይ ልክ እንጂ የሰው ባል ቢመጣም የሌላ ሰው ባል ቢመጣ ለአንቺም አይጠቅምም ለአንተም አትጠቅምም ብትመጣ። ምክንያቱም እነዛ ሰዎች ተግባብተውና በሰላምና በደስታ እየኖሩ ያሉት እርስ በርሳቸው ባላቸው ባህሪ ስለተሰሩ ነው። ስለዚህ የራሳችሁን ሰው ስሩ እንጂ የሰውን አትፈልጉ። እናንተ ጋር ቢመጣ እንደዛ ላይሆን ስለሚችል ሁሌም ለትዳር የምታስቡትን ሰው በራሳችሁ ጸባይና በራሳችሁ ባህሪ በራሳችሁ ማንነት ልክ ብትሰሩት የተሻለ ነው።